ሰላም ሰላም እንደምን አደራችሁ። ዛሬ በየቀኑ የምንሰራው ቪዲዮ ወይም ደግሞ የላይቭ የገባንበት በየቀኑ የሚሰጠን ሰዓት የት እናገኘዋለን የሚል ላሳያችሁ ፈልጌ ነው። እስከ መጨረሻ እዩት። አሁን እዛ ላይ የ28 ቀን የሚል አለ 503 ሚል ማለት ነው። ሰዓቱ እሱ የአንድ ወር ብቻ ነው። ከአንድ ቀን ጀምሮ እስከ 28 ካሳየን ነገ ደግሞ ከሁለት ጀምሮ እስከ 29 ቀን ያለ ማለት ነው። ስለዚህ በየ28 ቀኑ የሚያሳየን ብቻ ነው። አንዴ ሊቀንስ ይችላል፣ አንዴ ደግሞ ሊጨመር ይችላል ማለት ነው። በየቀኑ የምንሰራውበት ቪዲዮ ወይም ደግሞ ላይቭ በእኔ በአጋጣሚ እኔ የገባበት የ10 ማርች እዚህ ያለች የላይቭ ማለት ነው። እዚህ 5.4 የሚል 5 ሰዓት ከ40 ደቂቃ ያለችው እሷ ያየው ሰው 13 ነው። ብናየው ቪዲዮ ከመቶ ምናምን ሰው አይተዋል፣ ግን በትክክል የታሰበ በትክክል እንትን ያደረገው ሰው ግን 13 ማለት ነው። ስለዚህ የችን የራሷ 5 ሰዓት ከ40 ደቂቃ ተይዞልኛል ማለት ነው። እንዴት እናገኘዋለን? በብዙ መንገድ ልናገኘው እንችላለን። እዛ የደወል ምልክቷ ነክተንም ልናገኘው እንችላለን። ኮንተንቱ ሚል ደግሞ ከታችኛው ያለ ሁለተኛ የሚል ያለው ነክተንም ልናገኘው እንችላለን ማለት ነው። እዚህ አሁን የቪዲዮ ኳሊቲም አለ፣ ሪስትሪክሽን የሚልም አለው። የተለያየ ነገር ሁሉም እዛ ልናየው እንችላለን ማለት ነው። እዚህ የጠቅላላ አለ። የጠቅላላ ማለት እዚህ አሁን ዛሬ 14 አይደለም ግን እስከ 8 ነው ያለው። እስከ 8 ማለት የዛሬ ጠቅልሎ ነገ አይሰጥም። በጠቅላላው በአንድ አመቱ ማለት ነው። የአንድ አመቱ የጠቅላላ አጣርቶ 4-5 ቀን ወደ ኋላ ነው የሚያወርደው ሰዓቱ በደንብ ተጣርቶ ማለት ነው። ስለዚህ እዛ ያለው የ3000 4000 ሰዓት ሁሌ እየጨመረ መሄድ አለበት። ሁሌ በቀን የምንሰራው ወይም ደግሞ የ28ቱ ግን ሊቀንስ ይችላል። ምክንያቱም አንድ ቀን ልንገባ እንችላለን ወይም ደግሞ ቪዲዮ እንሰራለን። አንድ ቀን ብዙ ሰው ሊያየው ይችላል። ሌላኛው ቀን ደግሞ ያነሰ ቪዩታ ወይም ደግሞ እይታ ሊኖረው ይችላል ቪዲዮአችን ማለት ነው። ስለዚህ ምንም ሊያስተሳስብ እንትን የለውም። እዚህ ነው እዚህ በ4000 ወይም ደግሞ በ3000 እሱ መቀነስ የለበትም። ምክንያቱም ሁሌ እየጨመረ መሄድ አለበት። አሁን እዚህ በሰርክል እንትን እየነካዋት ያለሁት ኮንተንት የምትለው ነው። ሁሌ ቪዲዮም ቢሆን የላይቭ የገባንበት ቢሆንም ሁሉም እሱ ነክተን ቪዲዮአችን ኮፒራይት ካለውም ሪስትሪክሽን ካለውም የሆነ እገዳ ማለት ነው ካለውም ሁሉም ዝርዝር አድርጎ በየቀኑ የምንሰራበት ቪዲዮ የእያንዳንዱ ልናየው እንችላለን ማለት ነው። ቀላል ነው እንትኑ። ይኸው እዚህ ያለ አሁን የቪዚቢሊቲ አለ፣ ሪስትሪክሽን ነን የሚል አለ፣ የሚረብሽ ድምጽ የለውም፣ ፎቶኮፒ እንትን ኮፒራይትም የለውም፣ ይቅርታ። ኳሊቲው ደግሞ ኤስኤች እና ኤችቢ የሚሉ ሁለት ሰማያዊ ከሆኑ ቆንጆ ነው። አንድ ከሆነ ገና በደንብ እንትን አጣርቶ ነው ሁሉም በደንብ የሚለቅልን ማለት ነው። እንትኑ ዩቲዩብ እዚህ የላይቭም ሁሉም አሉን ተር ብሎ ነው የሚመጡት። የቪዲዮ የምንሰራቸውም እንደዛ የሾርቱም እንደዚህ እያደረግን የሁሉም ቪዲዮ ማየት እንችላለን። ቼክ ማድረግም እንችላለን። ሰው ቼክ አድርግልን ማለትም አያስፈልገንም። የኮፒራይት